ባልና ሚስት አብረው ሲኖሩ ሁለቱም በጋራ ሊጠብቋቸው የሚገቡ የጋራ ሐቆች አሉ። ባል ሚስቱ ላይ ያለው የግል ሐቅ አለ፣ ሚስትም ባሏ ላይ ያላት የግል ሐቆች አሉ። ሶስቱም ሊታወቁና ሊጠበቁ ይገባቸዋል። የጋራ ሁለቱም ሊጠብቋቸው የሚገቡ ከሚባሉ ሐቆች አንዱና የመጀመሪያው የአላህ ሐቅ ነው። እያንዳንዱ የሰው ልጅ ላይ ካሉበት ትልልቅ ሐቆች ዋናው ግንባር ቀደሙ የአላህ ሐቅ ነው። ዲናቸውን ውስጥ ካሉ ሐቆች ሁሉ ትልቁ ሊጠበቅ የሚገባው ሐቅም የአላህ ሐቅ ነው። ባልና ሚስት የትዳር ህይወታቸው ላይ ቤታቸውን የትዳር ህይወታቸው አላህን መውደድ ላይ አላህን መፍራት ላይ በሁሉም ነገር ሸሪዓን ተከትሎ መሄድ ላይ የተመሰረተ ሊሆን ይገባዋል። ሶላትን በአግባቡ ሊሰግዱ፣ ረመዳን ጾም በአግባቡ ሊጾሙ፣ ሴት ልጅ በአግባቡ ሒጃቧን ልታደርግ፣ የትዳር ህይወቷ ላይ ሸሪዓን ልትከተል፣ ባልም ይህን ሊያደርግ አንዱ ሌላኛውን በዚህ ሊያዝ ከዚህ ተቃራኒ ሊከለክል ይገባዋል። አላህ በተከበረው ቃሉ ወአሙር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ ብሏል። ቤት የሚሆነው እዛ ቤት ውስጥ የሚኖሩ ሰዎች የአላህን ሐቅ ሲጠብቁ ነው። ለዚህም ነው ቁርአን ላይ ቤተሰቦችን ሶላት እንዲሰግዱ እዘዛቸው፣ አንተም ሶላት ላይ ጸንተህ በርትተህ ቀጥል። ይሄን ያረክ እንደሆነ የሲሳይ ጉዳይ አያሳስብህም፣ በሪዝቅህ ጉዳይ አትጨነቅም፣ እኔው ሲሳይህን እበቃሃለሁ፣ አመቻችልሃለሁ፣ መጨረሻም እንዲያምር አደርጋለሁ ብሏል አላህ ተባረከ ወተዓላ። ዑለሞች ከዚህ የቁርአን አንቀጽ በቤቱ ውስጥ በቤተሰቦቹ ላይ የአላህን ሐቅ የጠበቀ ሰው አላህ ተባረከ ወተዓላ ሪዝቁን ያገረለታል፣ በቂ የሪዝቅን በር ይከፍትለታል፣ ልጆቹንም ሷሊህ ያደርግለታል የሚል እስቲንባጥ ተደርጓል። ነቢዩላህ እስማዒልንም አላህ ሲያወድሳቸው ወካነ ያእሙሩ አህለሁ ቢሶላቲ ወዘካቲ ወካነ ዒንደ ረቢሂ መርዲያ ብላ። እስማዒል ቤተሰቦቹን ሶላት እንዲሰግዱ ያዝ ነበረ፣ ዘካ እንዲሰጡ ያዝ ነበር፣ ራሳቸውንም ከቆሻሻ አላህ ከሚጠላው ነገር እንዲያጸዱ ያዝ ነበር፣ አላህ ዘንድም ተወዳጅ የሆነ ሰው ነበር ብሏል። ቤተሰብን ዲን ላይ ቀጥ እንዲል ማድረግ አላህ ዘንድ ተወዳጅነትን እንድናገኝ ያደርገናል። እነዚያ ወርቅና ብርን የሚያከማቹ በአላህ መንገድ ወጪ የማያደርጉ አሳማሚ በሆነ ቅጣት አበስራቸው የሚለው የቁርአን አንቀጽ በወረደ ጊዜም ይህ አንቀጽ ሲወርድ አብረው ከነቢ ጋር የነበሩ ሰሐቦች ወርቅና ብርን ማከማቸት የሚያስከትለውን መዘዝ የሚነግር አንቀጽ ነው የወረደው። እንደው ምን ብናከማችና ምን ብናደልብ ነው ለኛ የሚሻለው? ይሄም ባወቀን ባሉ ጊዜ ነቢያችን አለይሂ ሰላቱ ወሰላም የሰው ልጆች አለኝ ብለው ሊኮሩበት ከሚገባቸው ነገር ሁሉ በላጭ የሆነው አላህ የሚያስታውስ ምላስ፣ አላህን የሚያመሰግን ልብ ባለቤት መሆንና ወዘውጀቲን ሙእሚነቲን ቱዒኑሁ ዐላ ኢማኒሂ ብላ በራሷ ሙእሚን የሆነች ባሏንም ለኢማን የምታግዝ የሆነችን ባለቤት የትዳር አጋር መታደል፣ ይህ ነው ትልቅ የሰው ልጆች አለኝ ብለው ሊኮሩበት ሊጓጉለት የሚገባ ብለዋል። በሌላ ሐዲታቸውም ባል ሚስቱን ለሶላት ለይል የቀሰቀሳት እንደሆነና ቢያንስ እንኳ 2 ረክዓ በጀማዓ የሰገዱ እንደሆነ በብዛት አላህን ከሚያስታውሱ የአላህ ባሮች ተርታ ይሰለፋሉ ወይም የነሱን ደረጃ ያገኛሉ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ቤት ውስጥ ዲን ላይ አላህ የሚወደው ነገር ላይ መተጋገዝ ሲኖር ትንሹም ነገር በረካ ሆኖ ትልቅ ደረጃን ያሰጣል ማለት ነው። ባል ቀድሞ ተነስቶ የሚችለውን ያክል ሰግዶ ባለቤቱን ቀስቅሶ 2 ረክዓ አብረው ቢሰግዱ፣ አሊያ ደግሞ ሚስት ቀድማ ተነስታ ከዛ ባሏን ቀስቅሳ ቢያንስ እንኳ 2 ረክዓ አብረው መስገዳቸው በብዛት አላህን ከሚያስታውሱ ደጋጋ የአላህ ባሮች እንዲሰለፉ ከነሱ የነሱን ደረጃ እንዲያገኙ አላህ ያደርጋቸዋል። ስለዚህ አንደኛው የጋራ ሐቅ የአላህን ሐቅ መጠበቅ ነው። ወንጀል ሲሰሩ አይቶ ዝም ከማለት፣ ገፍላ ላይ ሆኖ አይቶ ዝም ከማለት መጠንቀቅ ነው። ይሄንን በሰፊው ካሁን ቀደም አብራርተናል። በጥቅሉ አላህ የሚወደው ነገር ላይ መልካም ነገር ላይ መተጋገዝ፣ ከወንጀል አንዱ ሌላኛውን የመከልከል ሐቅ አለባቸው። የጋራ ሐቅ ነው። ሁለተኛው የጋራ ሐቅ አንዱ የሌላኛውን ደካማ ጎን ከመከታተል መጠንቀቅ ነው። ደካማ ጎንን ብቻ መጥፎ ነገሮችን ብቻ ከማየት ባል መጠንቀቅ አለበት። ሚስትም እንደዚሁ ችግሮች ሲኖሩ መመካከር። አንዳንድ ጥፋቶችን ባዩ ቁጥር መልካም ጎኑን እየረሱ አንቺ ማለት እንደዚህ ነሽ፣ አንተ ማለት እንደዚህ ነህ እያሉ ደካማ ጎንን ብቻ ማየት ተገቢ አይደለም። ይሄን በመጠንቀቅ ጥሩ ጎንን የማየት መልካምን ነገር ጥሩ ጎንን የማድነቅ የጋራ ሐቅ አለባቸው። እንደዚሁ ከጋራ ሐቆች ሌላኛው የደስታና የሐዘን ስሜቶችን የመጋራትና በሁለቱም ሁኔታዎች ላይ አብሮ የመሆን